ፊ ተጅዊድ ልቁርአን የተሰኘችውን ኪታብ የምንመለከት ይሆናል በአላህ ፍቃድ ማለት ነው። አልቡርሃን ፊ ተጅዊድ ልቁርአን የተሰኘችው ኪታብ ውስጥ ምን ምን ነገራቶች አሉ የሚለውንም ነገር እንመለከታለን። አልቡርሃን ብሎ ማለት ማስረጃ ብሎ ማለት ነው። አልቡርሃን ፊ ተጅዊድ ልቁርአን ቁርአንን እንዴት አሳምረን መቅራት እንዳለብን የምታስረዳ የምታስገነዝብ የሆነች ማስረጃ ነች ተብላ ተሰይማለች ኪታቧ ማለት ነው። ወማሁም ከዚህ ከኪታቧ ጭምርት ነው ወማሁ ከኪታቧ ጭምርት ነው ሪሳለተ ፊ ፈዳኢል ቁርአን ስለ ቁርአን ደረጃዎች እንደዚሁም ታወራለች። ስለ ቁርአን ደረጃዎች የምታወራ የሆነች ኪታብ ነች። መትኑል ሂዳየቱ ሲቢያን የምትባልም ትንሽዬው ኪታብ መትኗ ተቀምጧል ማለት ነው። መትኑን ቱሕፈቱል አጥፋል የምትባል ኪታብም እዚሁ ውስጥ ተካታ ትገኛለች ማለት ነው። መትኑል ጀዘሪት የሚባለው ይህን ኪታብ እዚሁ ውስጥ መትኑ ይገኛል ማለት ነው። እና ከብዙ መጽሐፎች የተውጣጣች የሆነች ምርጥ መጽሐፍ ናት። በደንብ ልንገነዘባት ይገባል ማለት ነው። ኢንሻአላህ ያዘጋጃት ይችን ኪታብ ያዘጋጃት ሰው ወይም ያዘጋጃት ኡስታዝ ታሪፉል ኡስታዝ ማለት ነው መሐመድ ሷዲቅ ቀምሐዊ ተብለው ይጠራሉ ማለት ነው። እና ይህ ሸይኽ በሚገባ ምርጥ አድርገው ነው ያዘጋጀዋት ማለት ነው። ተቅሪብ የሚባለው ደግሞ ያተመላቸው ይህንን ኪታብ ጽፈው ሲሰጡት አዘጋጅተው ሲሰጡት ያተመላቸው ማለት ነው። አብደልፈታህ አልቃዲ ይባላል ይህንን ኪታብ ያተመላቸው ማለት ነው። ሙዲሩል አም ነው ማአሃዲል አዝሃሪ ሳቢቃ በአዝሃሪ ተቋም ውስጥ ትልቅ የሆነ ባለስልጣን ነው ማለት ነው። ይሄ ኪታቧን ያተመላቸው ሰውዬ ማለት ነው። እና ሌላው እንግዲህ ሙቀድማው ሁሉንም ታንተን እንደሰራችሁ ነው ማለት ነው። ቢስሚላሂ ራህማን ራሂም ይላል በስከ መጽሐፉ በስተጀርባ ማለት ነው። እጅግ በጣም ሩህሩህና በጣም አዛኝ በሆነው ጌታዬ በአላህ ሱብሓነሁ ወተዓላ ስም እጀምራለሁ ይላል። ኡድኡ ይላል አላህ ሱብሓነሁ ወተዓላ ጥሯቸው ወይም ተጣሩ፣ ኢላ ሰቢል ረቢክ ወደ ጌታችሁ መንገድ ተጣሩ፣ ቢልሕክመቲ በጥሩ በአማረ በሆነ ስነ ምግባር ሕክማ ጥበብ ጥሯቸው ይላል። ወልመውዒዘቲል ሐሰና ጥሩ የሆነችን ግሳጼ በመስጠት በማስገኘት ለነዛ ለሰዎቹ በጥሩ በሆነች ግሳጼ ወደ ዲነል ኢስላም ጥሯቸው፣ ወደ ጌታችሁ መንገድ ወደ ላኢላሃ ኢለላህ ጥሯቸው ማለት ነው። እዚህ ላይ በሕክማ ሲባል ወደ ላኢላሃ ኢለላህ መጥራት እንጂ ሀቅን እየደበቁ ከዛሬ ቀስ ብሎ ነው እንጂ በአንድ እንጂ ምናምን ሳይሆን ሀቅን ማወቅ አለበት። ሁሉም ሰው ላኢላሃ ኢለላህ ተውሂድን ብጥር አድርጎ ማወቅ አለበት። እዚህ ላይ ትኩረት ማድረግ አለባቸው። ሂክማ ብሎ ማለት ተውሂድን ማስተማሩ ሌላ ነገር አይደለም፣ ሀቅን ማስተማሩ። በመቀጠል እንግዲህ ያው ሌላው ዝም ብሎ ነው። ቢስሚላሂ ራህማን ራሂም ይላሉ። ታሪፉ ሙቀዲማ የታሪፉ ሙቀዲማ ምን ይሆናል ማለት ነው። ደግሞ ቢስሚላሂ ራህማን ራሂም እጅግ በጣም ሩህሩህና በጣም አዛኝ የሆነው በአላህ ስብሐነሁ ወተዓላ ስም እጀምራለሁ ይላሉ። ወረቲሊል ቁርአነ ተርቲላ እንግዲህ ቁርአንን በምታነቡበት ጊዜ የተረጋጋችሁ ሆናችሁ አንብቡት ይላል አላህ ስብሐነሁ ወተዓላ። እና ሙቀዲመቱል ሙዐሊፍ ይህችን ኪታብ ያዘጋጇት ሙቀዲማውን ስንመለከት አልሐምዱ ምስጋና ሊላሂ ለአላህ ለዚ ለዛ ለሆነው ምስጋና ይገባው እኽታረ የመረጠ የሆነ ጌታ ምስጋና ይገባው። ሚን ኢባዲሂ ከባሮቹ የመረጠ የሆነ ጌታ ምስጋና ይገባው። አቅዋመን ህዝቦችን ማለት ነው። ሸረፈውም አላቃቸው ቢሀብል ኪታብ የእሱን ኪታብ በማስያዝ ቁርአንን በመስጠት አላቃቸው ማለት ነው። ቁርአንን በማሸከም ማለት ነው። ወአውጀበ ዐለይሂም በእነሱም ላይ እንዲሁ ግድ ያደረገባቸው ቁርአንን ካሳዛቸው በኋላ ካሳፈዛቸው በኋላ በእነሱ ላይም ግድ ያደረገባቸው ምን ተጅዊደው አሳምሮ መቅራትን ግድ ያደርጉባቸዋል። ወልአመለ ቢማ ፊሂ በሱም መስራት በሱ ውስጥ ባሉ ነገራቶች መስራት ግድ ያደረገባቸው። ወአጅዘለ ለሁሙል አጣአ እንዲሁም አላህ ሱብሓነሁ ወተዓላ ወአጅዘለ ለሁሙል አጣአ ስጦታን አበዛላቸው ማለት ነው። ወሪድዋነ ወደደ እሱ ሰጣቸው ስጦታን አበዛላቸው፣ እንዲሁም ደግሞ ወደደ ማለት ነው። አላዛልክ በዚህ ላይ ቁርአን ሐፍዘው መገኘታቸው ወደዳቸው ይላሉ ይህችን ኪታብ ያዘጋጇት ሰው ማለት ነው። ሱብሓነሁ ጥራት የተገባው ይሁን ወተዓላ ከፍ ያለ የሆነ ጌታ አላህ ሱብሓነሁ ወተዓላ ጥራት የተገባው ይሁን ሚን ኢላሂ ከሌላ አምልኮት ከሪሚን የተከበረ የሆነ ወሃቢን የሆነ ጌታ ምስጋናና ጥራት ይገባው ከሌላ ባዕድ አምልኮት ማለት ነው። ፈضለ አህሉል ቁርአን እንግዲህ አላህ ሱብሓነሁ ወተዓላ ፈضለ አህሉል ቁርአን የቁርአን ባለቤቶችን አልቋቸዋል አላቃቸውም። አላ ምን ሲዋው ከዚህ ከቁርአን ህዝብ ካልሆኑት ውጭ ያሉ ከቁርአን ውጭ ካሉት ሰዎች የቁርአን ሰዎችን አላቃቸው የቁርአን ባለቤቶችን አላቃቸው። አላ ምን ሲዋው ከቁርአን ሰዎች ውጭ ወይም ከቁርአን ውጭ ካሉት እነዚህን አላቀ ማለት ነው። ወአሽሀዱ እንዲሁም መሰክራለሁ አላ ኢላሃ ኢለላህ ከአላህ ሌላ ላ ማዕቡደ ቢሐቅን ኢለላህ ከአላህ ሌላ በሐቅ በእውነት ሊገዙት የሚመለክ አምላክ እንደሌለ እመሰክራለሁኝ ማለት ነው። ዋህደሁ ጥርት አድርጌ አንድ አድርጌ ማለት ላ ሸሪከ ለሁ ለእሱ አጋር እንደሌለው እመሰክራለሁ። ሸሃደተን አሁንም መመስከርን እመሰክራለሁ። ለተኸለሱ ቢሃ በሷ መታገዝ ወይም በሷ መቃናትን ፈልጌ መጠበቅን ፈልጌ ማለት ነው። በሷ መጠበቅን ፈልጌ ሚነን ነዘቃት ከውስወሳ ከሸይጣን ተንኮል እንግዲህ ላ ኢላሃ ኢለላህ በጣም ከብዙ ነገራቶች ትጠብቀናለች ማለት ነው። እና ከውስወሳ ለመጠበቅ ስል በድጋሜ
መመስከርን እመሰክራለሁኝ ማለት ነው። ወናሉ ቢሃ እንዲሁም ደግሞ በእሷም ከፍ ማለትን ከእጅ ወይም ከእጅ ፈልጌ ማለት አርቀት ደረጃት ታላላቅ የሆኑ ደረጃዎችን መውጣትን ፈልጌ በእሷ መመስከርን እመሰክራለሁ። እንግዲህ ቁርአን የቀራ ሰው የውመል ቂያማ ደረጃ በቀራው ልክ በሐፈዝከው ልክ እየጠራህ ወደ ላይ ውጣ ይባላል እና ቁርአን በጣም ትልቅ ኒዕማ ነው ማለት ነው እና ቁርአንን በመሐፈዝም ሆነ ቁርአንን አሳምሮ በመቅራት ላይ መበረታታት ይኖርብናል ማለት ነው። ዋሽሃዱ አሁንም ዋሽሃዱ እመሰክራለሁኝ አነ ሰይድና የእኛ እኮ መሪ ሙሐመድ የተባለው መሪ አብዱሁ ባሪያ ወረሱሉሁ መልእክተኛም ነው። ወሰፊሩሁ ምርጥም ነው። ወኸሊሉሁ ወዳጅም ነው ተወዳጅ ነው ማለት ነው። ወኺየረቱሁ ሚን ኸልቂሂ ከፍጡራኖቹ ደግሞ ተመራጭ ምርጥ ነው ምርጥ ነው ማለት ነው። ወኺየሩሁ ወሰፊሩሁ እንዲሁም ደግሞ ሰፊር ነው። ሰፊር ብሎ ማለት ረሱል ማለት ነው። በይነሁ ወበይነ ኢባዲህ በአላህና በባሪያ መካከል በአላህ ሱብሓነሁ ወተዓላና በባሪያ መካከል ያሉ መልእክተኛ መሆናቸውንም መሰክራለሁ። ሰፊር ብሎ ማለት መልእክተኛ